አጼ ዳዊት የተባለው ንጉስ በወርቅ ቀለም አጽፎታል ከመውደዱ የተነሳ እውነት ለመናገር የሚገባውም ነው አርጋኖነ ድንግል እጅግ የተዋበ ጸሎት ነው ይህንን ጸሎት ከመድረሱ በፊት በመጀመሪያ የሄደበት ሂደት በገድሉ ላይ ተጽፏል ስለመቤታችን ምስጋና እና ስለተወደደ ልጇ ምስጋና ለመድረስ አባ ጊዮርጊስ ብራና አዘጋጅቶ ቀርጾ ቀለም በጥብጦ ብራና ዳምጦ አዘጋጅቶ ሊጽፍ ተነስቶ ነበርና ቀኑን ሙሉ ሲጽፍ ከዋለ በኋላ በማግስቱ ሲመለከተው ትናንት ሲጽፍ የዋለው ይጠፋል ብራናው ላይ ወዴት ሄዶ ነው ይልና እንደ አዲስ ይጀምረዋል እንደ አዲስ ከጻፈ በኋላም ለሁለት ለሶስት ቀን እንደዚሁ ሲመጣ ያጠዋል እና በጣም አዝኖ እመቤቴ ሆይ ምንድነው ያንቺን ምስጋና ለመጻፍ ተነስቼ እንዴት ይጠፋብኛል ብሎ በጣም ባዘነ ሰዓት መሬታችን ተገልጣ ሳታስፈቅድ ለመጻፍ ተነሳ ብላ ትነግረዋለች